ጂ ከሆነ ወደ ስሪጂ ምናምን። እንዴት ናችሁ? ገስት ላይ ያላችሁ ወንድሞች፣ ከታችም እየሰማችሁኝ ያላችሁ ሙስሊም ወንድምና እህቶች እና እንዲሁም ይሄ ፍጹማዊ የፈጣሪ ቃል የሆነውን ቁርአንን በመተው ሰው ሰራሽ መጽሐፍና አንድ ጠርዛችሁ እሱን የፈጣሪ ነው የምትሉን ክርስቲያኖችና አይሁዶች እናንተንም ሰላም ብያለሁ ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ከቁጥር 1 ጀምሮ እንዲህ በማለት ይናገራል። አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ምን አለ አላህ ሱብሓነሁ ወተዓላ? ይህ መጽሐፍ አለን፣ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈራህያን መሪ ነው አለን። ምን አለን? ይህ ቁርአን ለአላህ ለመሆኑ ምንም ጥርጥር የለበትም፣ ፈጣሪ ይሄ መጽሐፍ ከኔ ነው እያለን ነው። አይ አም ዘ ሶርስ ኦፍ ዚስ ቡክ ይለናል። ላይክ ልክ እንደ ወንጌላትና አንዱ ተነስቶ ለጓደኛው እንደሚጽፈው ደብዳቤ በፍጹም አይደለም ቁርአን ማለት ነው። ቁርአን እንዲህ በደመ ነፍስ የሚጻፍ መጽሐፍ በፍጹም አይደለም። ኦኬ፣ ፈጣሪ ራሱ የኔ ነው ጥርጣሬ የለበትም የሚለን መጽሐፍ ነው። በሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ አላህ ሱብሓነሁ ወተዓላ አፈላ የተደበሩን አልቁርአን ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊሂ ኢኽቲላፈን ከሲራ አለ። ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኖሮ በእርሱ ውስጥ ብዙን መለያየትን ባገኙ ነበር በማለት አላህ ሱብሓነሁ ወተዓላ ይናገራል። ይህ መጽሐፍ እንግዲህ ከአላህ ውጪ ቢሆን ኖሮ ብዙ መለያየትን ታገኙ ነበር እያለ ነው ፈጣሪ ማለት ነው። አስተንትኑ እያለ ነው አላህ። ላይክ ቁርአን ላይ there is no single contradiction፣ ምንም አይነት ግጭት የለበትም፣ ምንም ዜሮ ማለት ነው። ፐርፌክሽን ነው ቁርአን። ታዲያ ይሄ የፈጣሪ ቃል መሆኑን በደንብ ያረጋግጥልናል ማለት ነው። የፈጣሪ ቃል እንደሚታወቀው አይሳሳትም፣ አይጋጭም በፍጹም ማለት ነው። በሰው ከሆነስ ሰው የሚጽፈው መጽሐፍስ ሰው ከሆነማ የሚጽፈው ከሰው ከሆነማ ምንጩ መጽሐፉ ግጭት በግጭት ይሆናል ማለት ነው። ባይብል ደግሞ ለዚህ አይነተኛ ምሳሌ ነው። ላይክ የያዝከው መጽሐፍ የፈጣሪ ሳይሆን ሰው ያቀለመው ያጨማለቀው መጽሐፍ ሲሆን ግጭት በቁና ይገኛል ማለት ነው። ምሳሌ እንጥቀስ። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 1 ላይ ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ ዳዊትንም ሂድ በእስራኤል ላይ ይሁዳን ቁጠር ብሎ በላያቸው አስነሳው ይለናል። እስራኤልን እንዲቆጥር ለዳዊት ያዘዘው እዚህ ጋር ማን ነው? እግዚአብሔር ነው ያዘዘው ይለናል። ከዛ ሌላኛው ጸሐፊ ደግሞ ይመጣል። በአንደኛ ዜና 21 ላይ ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይለናል። ኦኬ፣ እዚህ ጋር ዳዊትን እንዲቆጥር ያዘዘው ማን ነው? ራሱ ማለት ነው እግዚአብሔር ሳይሆን ይሄኛው ጸሐፊ ማን ይለናል? ሰይጣን ነው ይለናል ማለት ነው። ማን ነው አዛዡ? እግዚአብሔር ነው ወይስ ሰይጣን? አይታወቅም። እንቀጥል። ፍጡር የወለደችው የማርያም እጮኛ የነበረው የዮሴፍ አባትስ ማን ነው? አባቱ ማን ነው? ዮሴፍ አባት ብለን ደግሞ እንጠይቅ። በማቴዎስ ወንጌል ምዕራፍ 1 ቁጥር 16 ላይ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይለናል። ኦኬ፣ ማቴዎስ እዚህ ጋር የዮሴፍ አባት ያዕቆብ ነው አለን። ኦኬ፣ እሺ ያዕቆብ ነው ብለን ደግሞ ስንቀበል ሉቃስ ይመጣና በፍጹም ማቴዎስ ልክ አይደለም ይለንና የዮሴፍ አባት ኤሊ ነው በማለት ደግሞ ይናገራል። በሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ኢየሱስም ሲያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር፣ እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ ይለናል። ታዲያ ማን ነው ዮሴፍ አባት? ያዕቆብ ነው ወይስ ኤሊ? መጽሐፍ ከፈጣሪ ሳይሆን ከሰው ሲጻፍ እንደዚህ ነው የሚሆነው ራሱ ማለት ነው። ባይብል በሰው እጅ ስለተጻፈ ግጭቶቹ ተቆጥሮ የሚያልቁ ራሱ አይደለም ማለት ነው። ግጭት እንቁጠር ካስፈለገ ማቴዎስ 1:16 እና ሉቃስ 3:23፣ ማቴዎስ 1:11 ከአንደኛ ዜና 3:16፣ ማቴዎስ 1:8 ከሁለተኛ ዜና 26:1፣ ሉቃስ 3:53 ከዘፍጥረት 2:12፣ ሁለተኛ ሳሙኤል 23:8 ከአንደኛ ዜና 11:1፣ ሁለተኛ ሳሙኤል 5:6 ከአንደኛ ዜና 13:14፣ ዘፍጥረት 6:19፣ 20፣ ዘፍጥረት 7:2 ከዘፍጥረት 7:8-9። ላይክ በቃ ተቆጥረው የማያልቁ ግጭቶች ይኖራሉ ማለት ነው ሰው ሰራሽ መጽሐፍ ሲሆን። ሁለተኛ ሳሙኤል 8:4 ከአንደኛ ዜና 18:4፣ አንደኛ ነገሥት 15:33 ከሁለተኛ ዜና 16:1፣ ሁለተኛ ዜና 2:2 ከአንደኛ ነገሥት 5:16። በቃ ምን አለፋችሁ መጽሐፋችሁ የማይታወቅ ሰው ልብ ወለድና የታሪክ ጸሐፊ ሲጽፈው ስህተቱና ግጭቱ ተቆጥሮ የሚያልቅ ራሱ አይደለም ማለት ነው። ለዛም ነው እኛ ሙስሊሞች ቁርአን ፍጹማዊ የፈጣሪ ቃል ነው የምንለው ማለት ነው። ባይብል ደግሞ በሰው ደካማና ተሳሳች አይምሮ ተጻፈ የምንለው ማለት ነው።
ይህን ደግሞ መምህራቸው ይህን ነገር ይናገራሉ። ኦኬ መምህር ቀሲስ ዶክተር ዘበነ ለማ መጽሐፍ ቅዱስ በእግዚአብሔር ችሎታ አይደለም በሰው ችሎታ ነው የተጻፈው በማለት ይነግሩናል ማለት ነው። ፋሩቅ አለ?